አንድ ነገር በጣም በሕይወት የምፈራው እግዚአብሔርን ብቻ ነው። በጣም መፍራት ያለብህ የማትሳፈጠው ነገር ቢኖር መጽሐፍ ቅዱስ ካነበብክ አምላክን ብቻ ነው። አምላክን ለማጭበርበር የምትጠቀማቸው ማንኛውም መንገድ ያጠፋል። እነ ዳዊት መስዋዕት ከፍለዋል። 7 ዓመት አመድ ልሷል። ዳዊት አምላኩን አስቀይሞ ሳምሶን አምላክ የሰጠውን ምስጢር ወይን እንዳትጠጣ ጸጉርን እንዳትላጭ ብሎት አምላክ የሰጠውን ምስጢር ለሴት ተናግሮ ምን ያህል ፍዳውን እንዳያይታችኋል። አምላክ የሰጠህን ስጦታ ለሌላ አትስጥ። እመቤቴ የአምላኬ ስጦታ ናት፣ ከየትም የበቀለች አይደለችም። የኔ ድንግል አምላክ ነው የሰጠኝ። እንዴት ልካዳት? እንዴት ካዳት እያላችሁኝ እኮ ነው። የመብርሃን ስም የትም ቦታ ተጠርቶ እኔ ጴንጤ ወንድሞቼና እህቶቼ የመብርሃንን ስም ሲጠሩ አይቻላቅ። ሰላምታ ይገባሻል፣ ትውልድ ሁሉ ብጽዕት ይሉኛል፣ ያመሰግኑኛል ብላለች። እኔም እመቤቴ በፕሮቴስታንት ወንድምና እህቶቼ መከራከሪያ ፖይንት እንጂ እመቤቴ ወይ ቅድስት ድንግል ማርያም ክብር ይገባሻል የሚላት አልሰማሁም። you guys don't say that በየንተናችሁ ስትሉ ሰምቼ አላቅም። ወላዲተ አምላክን ክብር ስትሰጧት በደንብ አይቼ አላቅም። ኢየሱስ ብቻ ነው ስትሉ የምሰማው። ቆም ብሎ ማሰብ ጥሩ ነው። መጽሐፍ ቅዱስን መገንዘብ ጥሩ ነው። ፕሮቴስታንት ወንድምና እህቶቼ ትውልድ ሁሉ ያመሰግኑኛል። የት ቦታ ስታመሰግኑ አይት ደማችሁ ይፈላል አይደል እንዴ? እመቤቴ ስም ሲጠራ ለምን ምን አረገች መብርሃን? በደሏን ንገሩኝ፣ በደሏን ንገረኝ። በቃ ይሄን በድላለች ቅድስት ድንግል ማርያም በላይ ምን ንገረኝ። በቃ የመብርሃን በደልን ንገረኝ። ኦርቶዶክስ የሚወዳት እመቤቴ ለዚህ ነው። በደሏን ንገረኝ። በቃ ቅድስት ድንግል ማርያም ይሄን በድላለች፣ መጣ ይሄን አጥፍታለች በላይ ልመኔ። ትበሽቃላችሁ፣ ትናደዳላችሁ። ለመብርሃን ክብር ስንሰጥ እብድ ትላላችሁ። እመቤቴ አላጠፋችም፣ ምንም አልበደለችም። ጌታን ከመውለድ በስተቀር ጌታ መርጦ ማደሪያው ከማረግ በስተቀር እመብርሃን ምንም በደል የላትም። እንደበደለች የምታሳዩ ሰዎች አላችሁ። ለምትወዷት ሰዎች በረከቷ ይድረሳችሁ። አንድ ነገር በጣም አማራ ክልልን ነው የሚዋጋው። ቀጥታ 4 ኪሎ ይገባ ነበር ጃልመሮ ነው። ቁማር ሊበሉ ነው የመጡት። የአማራ ልጅ ደግሞ ባኗል። ያራዳ ልጅ አማራው ኢትዮጵያና አማራነት አይጋጭብህም። ምንም ችግር የለም አባቴ። ዊ ነው ዩ ስለማይጋጭባችሁ ምንም ነገር እሻው አይጋጭብህም። አማራ ሆኖ ኢትዮጵያዊ ነኝም ቢል ችግር የለብህ፣ አይጋጭበትም። የሚጋጭ ማንነት የሌለው ማህበረሰብ ስለሆነ ደቡብ አይጋጭበትም። ትግራዋይና ኦሮሞ ይጋጭበታል። አብዛኛው የምታዩት የኦሮሞ ፖለቲካ ላይ የትግራዋይ ፖለቲካ ትንሽ ሲነኩት እኔ ትግራይ ነኝ ነው የሚል ነካው። ትንሽ እኔ ኢትዮጵያዊ ነኝ አይል። ቆራጣ ካርታ አድርጎ ነው ሲሽከረከር የሚውለው የትግራይ ልጅም የኦሮሞ ልጅ ፖለቲከኞቹ። አንድ ኢትዮጵያዊነት ይል ቆራጣ ካርታ ስለሆነ ያለው። አሁን አማራ ካርታውን ይዞ ሊመጣል። በደንብ ቆርጣ ርስትህን በአግባቡ አድርጋ ካርታን ይዘልና። አዎ የአማራ ልጅ የመጨረሻ ሊሆን አይችልም። በደንብ አድርገህ ካርታን ይዘለት ትመጣለህ። ታሪክ አጣቅሰህ ትመጣለህ። ከዛ እኩል ትደራደራለህ። ኢትዮጵያን አልፈልግም በአናቱ ይዘግዘግ። ለምን ሲበትናት አይሆንም? የራስህን ትሰራለህ፣ የራስህን ትገነባ። ከሚወዱ ደቡብ ከአማራው ጋር ምንም አይነት ችግር የለበትም። አብሮ ይሆናል፣ አብሮ ይሆናል። ደቡብ የአዲስ አበባ ልጅ ሙሉ ከአማራ ጋር ይሆናል። ምንም ችግር የለበትም። ምንም ሶማሌ ክልል ከኢትዮጵያዊ ጋር ከአማራ ልጅ ጋር ምንም ችግር የለበትም። አንድ ላይ ይሆናል። መሬቱ በትክክል ተደርጎ ሲሰጥ ግን የኦሮሞ እንዳታለቅስ፣
ኦሮሞ አንተ ያወጣው ካርታ እከክነ ይሄ ከብት ይሄና እሱን የሚቀበልልህ የለም። በታሪክ በተቀመጠ ካርታ መቼ እንደመጣ ምን እንደሆንክ ካርታ በጂ ነው የሚጀምረው። ካርታ የሚጀምረው ያውን ካርታ አይደለም። በኦሮሞ ዘመን ሳይሆን በጋላ ዘመን ነው ካርታ የምናወራው። በጋላ ዘመን ባለው ካርታ እናወራለን። በጋላ ዘመን ባለው ደግሞ ምን ያህል ቦታ ይዘን እንደነበር እናወራለን። የኦሮሞ ዘመን የምትለው ቡልሺት። ሰው ታርዱና ስም ትቀይራለህ። ሰው ታርድና ስም ትቀይራለህ። ሄው ነው ኖ በጋላው ዘመን ያለው ይሄን እንቀበለዋለን። በኦሮሞ ዘመን ብለህ ያመጣው ካርታ ባናት ተተከል የሚቀበል የለም። አንተ ስም በቀየርክ ምን በቀየርክ ቁጥር የሆነ ቦታ በዘረፍክ ቁጥር የሚሆን ነገር የለም። ኖ ዩ ዶንት። ስለዚህ በደንብ አድርጎ ወለጋ በስነ ስርዓት ቦረና፣ ጅማ፣ ድሬዳዋ በሙሉ ደብረ ዘይት፣ ናዝሬት በሙሉ የአማራ ርስት ሆኖ ከዛ በኋላ እናወራለን። እና አርሲ የእንትኖች የሀድዮች እንደሆነ አውቃለሁ። አርሲ የሀድያ ህዝብ ነው። አርሲ እናወራለን። አባቴ ይሄንን ነው የምትሰራው። ከዛ በኋላ ልገንጠል ቢል ባናቱ ይገንጠል። ሂድ እሷን ይዘህ ኬንያ ትሄዳለህ። ከፈለክ ኬንያ፣ ታንዛኒያ፣ ማዳጋስካር የፈለክ በመሄድ ትችላለህ። እሱን ይዘህ በውሺ ሀገር በቀሉ እየነገርኩ ነው። አሁን ጋምቤላ ጋር ብትሄድ ጋምቤላ ከሱዳኖች የመጡ ናቸው። አኝዋኮች ከሱዳን የመጡ ናቸው። ዳት ፋክት። የሱማሌ ወንድምና እህቶቻችን ሱማሌ ኦጋዴን ሪጅን ጂጂጋ ማለት ነው ከሱማሌ የመጡ ናቸው። ኦሮሞም ከኬንያ፣ ከታንዛኒያ፣ ከማዳጋስካር የመጣ ነው አብዛኛው። ለምን? ሀገር በቀል ስላልሆነ። ሀገር በቀል ከሆነ እስቲ አማራ ከየት ነው የመጣው? አምጣ። ከየት? አማራ ከየት? ትግራዋይ ከየት ነው የመጣው? ደቡብ ከየት ነው የመጣው? ሀገራዊ ነው። ሀገር በቀል። ሀገር በቀል የሆኑት ከሌላ እንትን ጂን የላቸው፣ ከሌላ ከማንም አይገናኙ። ሀገር በቀል ናቸው። ሀገር በቀል ያልሆኑት ግን ከሌላው ጋር የተያያዘ ነገር አላቸው። ከኬንያ ጋር አንድ ከሆንክ እንዴት ነው ኢትዮጵያ የምትሆነው? የመጣነ መሸምጠጥ አይቻልም። ሸምጥጣ ነው የመጣው። ከየት? ለምን አማራው አይኖረውም? የዘር ግንዱ ለምን አይሄድም ሌላ ቦታ? ብሪንግ ሌላ ቦታ አምጣ። ስለዚህ ማጭበርበራችሁን አቁሙ። የእናንተን ፖለቲካ ሙሉ በታሪክ አድርገን ቁጭ እናደርገዋለን። በተለይ የነጋሶ ጊዳዳን የዶክተር ነጋሶ ጊዳዳን መጽሐፍ ማንበብ በጣም ይጠቅማል። ከ28 በላይ ብሔር ብሔረሰብ በኦሮሞ ተሰልቅጧል። ታንኪዩ ተሰልቅጧል። ይሄን ታሪክ ነው የምነግርህ። ምን እኮ ወሬ ሳበዛ እረሳዋለሁ። ስለዚህ ይሄኛውን ፋክት በታሪክ አስቀምጠን እያንዳንዷን መረጃ አምጥተን ነው የምንደራደረው። እያንዳንዷን አማራ ያልገባበት ቦታ ላይ ስልጣኔ የሚባል የለም። ትግራይ ሰሜናዊው ካልገባበት ስልጣኔ የለም። ምክንያቱም ስልጣኔውን ብታየው ትግራዋይን ብታይ፣ ኤርትራን ብታይ የታሪክ ብዙ ነገር አላቸው። የቋንቋ፣ የፊደል ኢቭን ቤተክርስቲያናቶች ምን ያህል ገዳማቶች የት ቦታ እንደሚሰሩ በገመዱላ የምትወጣው ተራራ ላይ ወጥተህ የምትሰራው ቤተክርስቲያናቶች ምናምን በሙሉ ያሉት አማራ ክልል፣ ትግራይ ክልል ነው። አብዛኛው የምታየው የሚገራርም ስራዎች የሰሩት የአማራና የትግራይ ልጆች ሰሜናዊ ናቸው። እስቲ ኦሮሞ ክልል ያለውን አምጣልኝ ታሪካዊ ነገር አምጣ፣ እናውራ። ታሪካዊ ምን ተሰርተዋል? መቁረጥ፣ መግደል፣ መጨፍጨፍ። እናንተ በለገሳችሁ ቁጥር ይሄ ነው ለኢትዮጵያ ተርፋችሁ የምትሄዱት። ጨፍጭፋችሁ ነው። ግራኝ አህመድ የመጣ ጊዜ ጭፍጭፍ አድርጎ ነው ሄደው። የሚፈልገውን ጨፍጭፎ ገሎ አስልሞ ነው ሄደው። ዋሽቻለሁ። ግራኝ አህመድ ጨፍጫፊ አልነበረም፣ አራጅ አልነበረም፣ ገዳይ አልነበረም። ነበር አልነበረም? ነበር። ግን
ነብዩ መሐመድ መልእክተኞቻቸውን ኢትዮጵያ በላኩ ጊዜ ክርስቲያን ነበረች ኢትዮጵያ፣ ኦርቶዶክስ ነበረች። ኤቭሪባዲ ኖውስ። ፕሮቴስታንት አሁን ነው የመጣው። ኦርቶዶክስ ነበረች። ኦርቶዶክስ ሆና ሙስሊሞች ሲመጡ በስነ ስርዓት ያስተናገደች ሀገር ናት። ዋሽቻለሁ? ግራኝ መሐመድ ገብቶ አህመድ ግን ይቅርታ፣ ግራኝ አህመድ ገብቶ ግን ጨፍጭፎ ገሎ የሚፈልገውን አስልመዋል። በተለይ ኦሮሚያ ረጅንን ያንን ስራ ነው የሰራው። ዳስ ወሬ ዲድ እየዋሸው ነው አይደለም። ስለዚህ ጭፍጭፍ አድርጎ የሚፈልገውን ክርስቲያን እየቆረጠ እንግዲህ አይተናል። እየቆራረጠ ያሰለመበት ዘመን በጣም ነበረ ኢትዮጵያ ላይ። አሁንም እንዳላችሁት ዮኒ ማኛን አሁን ለመግደል ምናምን የሚፈልጉት ሀቅ ስለተናገርኩ ነው። መገደል አለበት። ትገደላለህ። በጉልበት ነው ብዙ ነገሮች የሚደረጉት። ያንን ደግሞ አይፈቀድም። ይሄ ጊዜ አልፎበታል። ይሄ በማስፈራራት በመግደል የምታረግበት ዘመን አይደለም። ስና ስለዚህ ይሄንን ነገር ነው የምናደርገው። ይሄንን ነው የምናደርገው። ተግባብተና ኢትዮጵያ ላይ ብዙ ቤተክርስቲያን አፍርሰዋል። ብዙ ቤተክርስቲያን አቃጥለዋል። ቄሶች ገለዋል፣ ጨፍጭፈዋል፣ ደፍረዋል። ቄሶችን ደፍረዋል። በዚህ ዘመን ቄስ ተደፍሯል። ወንድም ለወንድም ተደፋፍሯል። የሰው ልጅ ተዘግዝቆ ተሰቅሏል። የሰው ልጅ ቁጭ አድርገው ጠብሰዋል አድርገዋል። በዚህ ዘመን በኦሮሞማ ዘመን ያላየነው ስቃይ የለም። ይሄ ታሪክ አይደለም የምናነበው፣ እውነታ ነው የምነግርህ። ያልሰሩት ስራ የለም። ስለዚህ ይህንን ነው እኛ የምንከላከለው። ይህንን ነው የምናደርገው። አሁንም የኔዎቹ እግዚአብሔር ከእናንተ ጋር ይሁን። ሐቁን ሳልፈራ እድሜ ልኬን እናገራለሁ። ቢያንስ እኮ ዶማ መሆናቸውን የማያስቡት አንዳንድ ሙስሊሞች ብትገሉኝ እኮ ስማችሁ ነው የሚጠፋው፣ ገዳይ ናችሁ እኮ ነው የምትባለው። አንተ ዶማ ከብት፣ እኔ ብሞት በሆነ ነገር እንኳን ብሞት እስላም ገዳይ ነው ነው የሚባለው። ይህን እንኳን አታስቡም እኮ፣ ጭንቅላት እንኳን የላችሁ። ኧረ ገዳይ ነው እስላም ይሄን እንኳን የማታስቡ ደናቆርት ነው ዝም ብለህ የምታመልከው። ያንን ነው የምልህ። ለማንኛውም ፋኖ አንበሳው ደርሳችኋል። አማራ ክልልን ነው የሚዋጋው። ቀጥታ 4 ኪሎ ይገባ ነበር ጃልመሮ ነው። ቁማር ሊበሉ ነው የመጡት። የአማራ ልጅ ደግሞ